በህይወት ጉዞ ላይ ሂሳብ ሁሌ ቅድሚያ ነው ብላለች ቅመሟ ሀይሚ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አልፈዳችሁ፣ እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ውድ ሰኒ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እንኳን ለጾመ ሐዋርያት በሰላም አደረሳችሁ። እንኳን አብራ አደረሰን ማለት ነው። ሳላውቅም ሆነ ሳውቄ ካስቀየምኳችሁ ይቅር በሉኝ ማለት ነው። እና ያው ሀይሚዬ ሂስትሪ እያደረገችውን አይታችኋል። ያው ሃንድ ረን ይሆናል የሁለታቸውም ሂሳብ ተሰልቶ ተጨምሮ ማለት ነው። ማለት 50 አንቺ ጋ ነው 50 እሱ ጋ ነው ማለት ነው። ግን ደግሞ ሂሳባችሁ አስልታችኋል ወይ ነው ቅመምዬ ማለት ነው። ሂሳብ ስታሰሉ ማንንም አስገብታችሁ ወይም አስቀምጣችሁ አይደለም። ህይወት ጉዞ ላይ ባልና ሚስት ናቸው። ፍቅረኛሞችም ለወደፊት ባልና ሚስት የሚሆኑትን ሂሳብ የሚያሰሉት ሁለታቸው ናቸው ማለት ነው። የእሷም ሀሳብ የእሱንም ሀሳብ ሼር ተደራርጎ ከዛ 100 ይሆናል ማለት ነው። ቅመምዬ ሂስትሪሽ ደስ ብሎኛል፣ ተመችቶኛል። ግን ደግሞ ማለት ነው ቁጭ ብላችሁ ሂሳባችሁን መቻ ወራችሁት መቻ ሰላችሁት ነው የእውነት አይኖ ስራ ነው እየሰራችሁ ነው፣ ስራ ነው። እንዴት እናንተ አሁን ህዝቡንም ያልገባው ነገር አለ፣ ኦዲየንሱንም ማለት ነው። እናንተም መንገዱ ጥሩ ነው ብላችኋል፣ ሄዳችሁበታል እስካሁን ድረስ ማለት ነው። ግን በጣም የሚያስጠላ ድራማ ነው ሀይሚዬ፣ የእውነቴ ነው የምልሽ፣ በጣም የሚያስጠላ ድራማ ነው። እና ማቆሚያው መች እንደሆነ እኔ እንጃ፣ አይዶኖ መች እንደሆነ አላቅም። አሁን ብሩኬና ሶሲ እነሱ መጨረሻ አልገባቸውም፣ እኔ እንደማያቸው አልገባቸውም። እና አሁን እነሱ ሁለታቸው ሀይሚ በአጠቃላይ ሁለታቸው አንድ ላይ ማየት አትፈልግም። በግልጽም ነግራቸዋለች፣ አልገባቸውም። አሁንም ትላንትና አሁን ሌላ ነገር ሊመጣ ነው፣ በትላንትናው ብቻ ማለት ነው። ለምን ሶሲ ከትላንት ሀይሚ ቤት የተለቀቀው አይታለች አይደለ? ሶስታቸውን ጠርታ ሰላም እንደማይፈጠር አይታ፣ አሁንም ትላንትና አላይሽን አይንሽም አላይ ምናምን ብላ ትላንትና ስትጠራት ይሄ እኔ እንጃ መቼም ይስተካከላል ብዬ አላስብም፣ በዚህ ከቀጠለ ማለት ነው። ወይም ሶሲ ፊክስ የምታደርግበትን መንገድ አላስተካከለች፣ ወይም ንግግሯ አላስተካከለች ማለት ነው። ብሩኬ ትናንትና የጠራቸው አይደለ? ስለ ዳኒ መጠየቅ ነበረባት እንዴ አለቻት እኮ። በብሩኬ ፊት ነው ወይ የምትጠይቅኝ አለቻት። እና ደግሞ ሁለታችሁ የምታሳርቃቸው እሷ እውነት የሚታረቁላት ነው የሚመስላት። እሷ ደጋግማ ነግራለች እኮ ሶስተኛው ገና አያስፈልገኝም እያለች አይደለ እንዴ? አሁንም ማወቅ የምትፈልገው ነገር አለ። እነሱ እየተበቀሏቸው ነው፣ እየቀጧቸው ነው፣ በዛም በኩል ማለት ነው። ግን ማወቅ የምትፈልገውን ነገር ምንድን ነው? አንደኛ ሶሲ ከብሩኬ ጭራሽኑ በቃ መቅረብ የለብሽም፣ ተሳስታችኋል። አዊ ይቅርታ ጠይቃችኋል። የበቀደሙም የገፈተርሻትን ራሱ ይቅርታ ስለጠየቅሻት የእውነት እኔ በጣም ደስ ብሎኛል፣ እኔ ፐርሰናሊ ማለት ነው። ጎበዝ። አሁንም ቢሆን ሁለታቸውን ተዋቸው፣ የምር ሁለታቸው ተዋቸው። እነሱ በራሳቸው መንገድ ይስተካከላል። አሁን ትላንትና አላወራኋትም ብሏል። ጊዜ ሰጥቷት ሊሆን ይችላል፣ እሷም እንደዛው ማለት ነው። ግን ደግሞ መጥተሽ በጠበቅሻቸው። አሁን እኔ ግራ የሚገባኝ ነገር እነሱ ስለተጠሩ ለምንድን ነው ይመስለኛል ሀይሚን ብሩኬ እንደሚመጣ አታውቅም፣ ብሩኬም ሀይሚን እንደጠራቻት አያውቅም። ይህ የሶሲን እንጃ፣ ከባልሽም ከአንቺም የእውነት የሰይጣን ተልእኮ ናቸው ብዬ ነው የማስበው። ማርያምን ቃል ከኔ ጋራ መቀጠል ከፈለግ ከጓደኞቼ ጋራ ያለህን ነገር ስታቆም ነው ብለዋለች ትላንትና ማለት ነው። ምን ብሎ ሸረተ እሱ ጃኒ ማለት ነው። አኮራውብ ማንንም አትስማ አለ። እውነት ይኸውን የሰይጣን ተልእኮ ነው እንጂ ሰው ነው
ሰው መለያየት፣ መጣላት እንደዚህ ሆን የሚያስደስተው ሴጣን ነው አይደለ እንዴ? እና የሆነ እባብ እስስት የሆኑትን ሰዎች መሀል ገብቶባቸዋል ማለት ነው። ጨረቃዎቹ ባካችሁ ባካችሁ ለራሳችሁ ጊዜ ሰጥታችሁ ራሳችሁ ተወያዩ። ህዝቡ እንደዚህ እየሆነ ያለው የእናንተ እንደዚህ የእነሱ ሁለት ቦታ ተከፍሎ በአንድ እግር እያቆመው ያለው የእናንተ መለወጥ ስለሚፈልግ ነው። አንድም እናንተ አንደርስታንድ አላደረጓችሁም በጭራሽ ማለት ነው። የሀይሚ ፎቶ አድርገው ብሩኬ ነው እየዘቀዘቁት ያሉት። የብሩኬ ፎቶ አድርገው ሀይሚ ነው እየዘቀዘቁት ያሉት ማለት ነው። አብዛኛው እያየሁኝ ያለውን የሀይሚ ፎቶ አድርገው ነው ብሩኬ ነው እየዘቀዘቁት ያሉት ማለት ነው። ሶ የሀይሚ ምን ያህል እንደሚቀናባት ነው ያየሁት ማለት እሷን ከብሩኬ ለመለያየት ብዙ ሰው ነው ያየሁት። ምክንያቱም አብዛኛው ነው እያየሁት አብዛኛው የሀይሚ ፎቶ ነው አርገው ፕሮፋይል አርገው ብሩኬን እየዘቀዘቁት ያሉት ማለት ነው። የብሩኬ ብዙም አላየሁም። የብሩኬ ፎቶ አርገው ሀይሚን ሲዘቀዝቋት ብዙም አላየሁም። አብዛኛው ግን የብሩኬ ነው እያየሁታለሁ። ያ ማለት ሀይሚ ምን ያህል ጠላትና ወዳጅ እንዳላት የእውነት ታያውቃለች ብዬ አስባለሁኝ። ምክንያቱም ከሱ አንድ መሆኗ ብዙ የሚያበሳጫቸው ሴቶች እንዳሉ ታውቃለች ብዬ አስባለሁኝ ማለት ነው። ሶ ሀይሚዬ ይሄን ያክል ነው እየቀኑብሽ ያለው፣ ይሄን ያክል ነው ከአንቺ ከብሩኬ ጋራ ለማለያየት የተነሱብሽ ያለው ማለት ነው። አንቺን የሚወዱሽ እየጠቀሙሽ እንዳይመስልሽ፣ ንቂባቸው። ቅመምዬ አንቺ ያወቃለሁ ስማርት ነሽ፣ ግን ደግሞ ይሄን ያክል መንገድ መሄድ አይጠበቅብሽም። የህይወት መንገድ ስትሄዱ ሂሳቡ ሁለታችሁ ጋር ነው እንጂ ሌላ ዳኒ ጋር ወይም ሶሲ ጋር አይደለም ማለት ነው። እና ቅመምዬ ይበቃል፣ ድራማችሁ የእውነት ይበቃል። እኛ ደክሞናል። በቃ አለ አይደለ ደክሟችሁ ስትቀመጡ እና እንደዛ ነው እያላለው ማለት ነው። እና ይበቃችኋል። ሁለታችሁ ጊዜ ሰጥታችሁ አውሩ፣ ተወያዩ። ማንንም በዚህ ምድር ላይ ፍጹም የለም፣ ማንንም ቅዱስ የለም። ሁሉም ያጠፋል፣ ይሳሳታል፣ ያርማል። ስህተቱ ሁሉም ሰው ሆነ የማይሳሳት የለምና ስህተቱን እያረምሽ እንዲህንን አስተካክል ብለሽ እኛ ይሄንን